እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ዘ ኢንቪዚብል ቦይ የተሰኘውን ልብ አንጠልጣይ ፊልም ነው። በፊልሙ መጀመሪያ ላይ ሚኬሌ ሰለንዝ የተባለን ታዳጊ ያሳየናል። ሚኬሌ የሚኖረው በትሬስት ኢታሊ ነው። ሚኬሌ ትምህርት ቤት ውስጥ ስቴላ ከተባለች ከክላሱ ጀርባ ነው የሚቀመጠው። ሚኬሌ ጆቫና የምትባል ፖሊስ እናት አለችው። ጆቫና ለሚኬሌ ክላስ ገብታ የጠፋ ልጅ አለ ስትል መልእክቱን ታስተላልፋለች። በመሀል ላይ እየተማሩ ሳለ ሚኬሌ ይነስሯል። ሮጥ ብሎም ወደ ሽንት ቤት ሄዶ ደሙን ይጠራረጋል። በዛም መሀል የትምህርት ቤቱ ጉልቤዎች ሚኬሌን ይይዙታል። ከዛም ገንዘቡን አስፈራርተው ይቀበሉታል። ሚኬሌን በተፈጠረው ነገር እያዘነ ወደ ቤት ሄድና ያለውን ገንዘብ በሙሉ አውጥቶ የሚመኘውን ልብስ ለመግዛት ይወስናል። ወደ አንድ ሱቅም ገብቶ ልብሱን ይጠይቃቸዋል። ባለሱቁ ግን ሌላ ልብስ ይሰጠውና ጌታዬን አስማተኞች ይለብሱት ነበር ሲል ይነግረዋል። ሚኬሌ ነገሩ ባይመቸውም ግን ዝም ብሎ ይገዛዋል። ሚኬሌም የገዛውን ልብስ ለብሶ ወደ ፓርቲ መሄድ ስለደበረው ቤት ውስጥ አርፎ ይቀመጣል። እናቱ ግን አሳመነው ለፓርቲው ትልከዋለች። ሚኬሌ በፓርቲው ጥሩ ጊዜ ያሳልፋል። ክራሹንም ያዋራታል። ቢሆንም ግን የክላሱ ጉልቤዎች ስቴላ በድብቅ የተቀረጸችውን ቪዲዮ ያወጡና በሚኬሌ ያሳብባሉ። በዛም ምክንያት ሁሉም ተማሪ ስቴላን በድብቅ የተከታተላት እንደሆነ ያስባሉ። በዚህም የሚያፈረው ሚኬሌ ሮጦ ወደ ሽንት ቤት ገብቶ በሩን ይቆልፈዋል። ፓርቲው ላይ ያለው ተማሪ በሙሉ በር ላይ ቆሞ በሩን መደብደብ ይጀምራል። በዚህም የተናደደው ሚኬሌ መስኮት ላይ ቆሞ ብሰለብ ብሎ ይመኛል። ከዛም ሚኬሌ በሽንት ቤት መስኮት ዘሎ ወደ ቤት ሲሮጥ ያሳየናል። ሚኬሌም ሀገር ሰራ ብሎ ከእንቅልፉ ተነስቶ ወደ ትምህርት ቤት ለመሄድ ሲዘጋጅ ባየው ነገር ይደናገጣል። ልብሱንም አውላልቆ ሲመለከት ማታ የተመኘው ነገር ሆኖ ያያል። ሚኬሌም እናቱ ወደ ክፍል ገብታ ስትፈልገው ታጠዋለች። እሱም በወረቀት ላይ ወደ ትምህርት ቤት ሄጃለሁ ሲል ጽፎ ያስቀምጥላታል። ጆቫናም ወረቀቱን አይታ ወደ ሚኬሌ ትደውልለታለች። ሚኬሌም አንስቶ ምንም ችግር የለውም ወደ ትምህርት ቤት ሄጃለሁ ይላታል። ሙሉ ሰውነቱን ተሸፍኖ ወደ ትምህርት ቤት ይሄዳል። ሚኬሌም ትምህርት ቤት ውስጥ ያሰቃየው የነበረው ጉልበተኛ ከሩቅ ያውን ተንኮል እንዲሰራበት ያስባል። ልብሱንም ሙሉ ለሙሉ አውልቆ ወደ ክላስ ይገባል። የመጫወቻ ሽጉጡንም አውጥቶ ወደ አስተማሪዋ ከተኮሰባት በኋላ ሽጉጡን ጉልበተኛው እጅ ላይ ያስቀምጠዋል። ጉልቤውን በዛ ምክንያት ይቀጣል። ከክላስም በኋላ ሚኬሌ ወደ ሴቶቹ መቀየሪያ ክፍል ይሄዳል። አይ ሚኬሌ እንደ አጋጣሚ መሆኑ የተወረወረ ፎጣ ላዩ ላይ ይወድቃል። ልክ በዛስ ፍጥነት ኃይሉ በሙሉ ይጠፋበታል። ልክ ሴቶች ፎቶውን ሲያነሱት እርቃኑን የተቀመጠለት ሁሉም ይደናገጣሉ። በቀጣይም ቀን ሚኬሌ ክላስ ውስጥ ባሲሊ በሚባል የሳይኮሎጂ አስተማሪ ሲማር እንመለከታለን። ባሲልም ስለ ታዳጊዎች አእምሮ ሁኔታ ነው እያስተማራቸው ያለው። በመሀል ላይ እየተማሩ ሳለ የሚኬሌ የመሳሪያ ባይል ከየት መጣ ሳይባል ይመለስለታል። እንደ አጋጣሚ ክላሱ አልቆ ስለነበረ ሚኬሌም ከክላስ ሮጦ ይወጣል። ቤቱም እንደደረሰ ታናሽ እህቱ ካንዴላ ክፍል ውስጥ ተቀምጣ ይመለከታታል። ሚኬሌም ፊቱን ጠብቆ ከክፍሉ እንድትወጣ ይነግራታል። የተጠራጠረችው እህትየው ግን ከክፍሉ ሳትወጣ በሩን ብቻ ትዘጋዋለች። የወጣች የመሰለው ሚኬሌ ፊቱ ላይ ያደረገውን ፎጣ ያውልቀዋል። ይህን ያየችው ሕፃን በድንጋጤ ትጮኻለች። ሚኬሌም ታናሽ እህቱን አረጋግቷት ባለፈው የገዛውን ልብስ ነው ኃይል የሰጠኝ ሲል ያስረዳታል። በቀጣይም ክፍል ፖሊሶቹ ስለጠፉ ልጆች ሲናገሩ ያሳየናል። ጆቫና ምናልባት ታግተው እንዳይሆን ስትል ትነግራቸዋለች። ባሲል ግን አያመፀው ነው የጠፉት ሲል ነገሩን ያጣጥለዋል። ጆቫናም ወደ ቤቷ ትመለሳለች። ሚኬሌ ቤት ውስጥ እንዳለ ያላወቀችው ጆቫና ሚኬሌ በጉዲፈቻ ያሳደገችው ልጇ እንደሆነ በስልክ ታወራለች። ይህንንም የሰማው ሚኬሌ በሰማው ነገር በመደናገጥ ራቅ ወዳለ ቦታ ይሄዳል። ዥዋዥዌ ላይ እየተጫወተ ሳለ እንደ አጋጣሚ ስቴላ ትመጣለች። እንደ አጋጣሚ ነው ግን ዥዋዥዌ ላይ ያየችው ሚኬሌን ሳይሆን ሌላ መንፈስ ነበር የመሰላት። ቢሆንም ግን ምንም ሳትደናገጥ ከአጠገቡ ሄዳ ትቀመጣለች። እሷም ጓደኞቹን ትለዋለች። ሚኬሌም በድምፁ እንዳታውቀው አሸዋ ላይ ስዕል ይስልላታል። ትንሽ ከተጫወቱ በኋላ ስቴላ ወደ ቤቷ ትሄዳለች። ሚኬሌ ዞር ሲል መንፈስ ቢሆንም ግን አንድ ሰው እያፈጠጠበት ይመለከታል። ነገር ግን ሰውየው አይነ ስውር ነበር። በቀጣይም መንፈሱ ሚኬሌ ወደ ስቴላ ቤት ይሄዳል። በመሃል ላይም እንደተረመደው የሚኬሌ ኃይል በማይሆን ሳለ መጥፋት ይጀምራል። ሚኬሌም ስቴላ ሳታየው ከክፍሉ ሮጦ ይወጣል። በቀጣይም ስቴላ ጂም ውስጥ ብቻዋን ያሳየናል። የሆነ መርፌ ነገር ይወጋትና ፌንት ትበላለች። ሚኬሌም በመጨረሻ መንፈሱ እሱ እንደሆነ ለስቴላ ሊነግራት ይወስናል። ወዳለችበትም ጂም እየሄደ ሳለ አንድ ማስክ የለበሰ ሰውዬ ስቴላን ተሸክሟት ይመለከታል። ሚኬሌ ሰውየውን ለማስቆም የቻለውን ነገር ቢያደርግም እንኳን ሰውየውን ማስቆም አልቻለም ነበር። በቀጣይም ፖሊሶች ወደ ቦታ ይሄዳሉ። በዚህም ምክንያት የጠፉ ልጆች እንዴት እንደጠፉ ፍንጭ ያገኛሉ። ስቴላም ራሷን ላቦራቶሪ ውስጥ ታገኘዋለች። በቦታው ግን ማን ቢኖር ጥሩ ነው? ባሲሊ። እስካሁን ድረስ ልጆቹ እየጠፉ ያሉት በዚህ ሰውዬ ምክንያት ነው። ቴስት ካረጓት በኋላ ወደ አንድ ክፍል ይወረውሯታል። የጠፉትንም ሁለቱ ልጆች እዛ ውስጥ ታገኛቸዋለች። በቀጣዩም ክፍል ሚኬሌ ከስቴላ ጋር የተገናኙበት ቦታ ብቻውን ቁጭ ብሎ ያሳየናል። እንደ አጋጣሚም ሆኖ አይነ ስውሩን ሰው ያገኘዋል።
ሚኬሌም ማን ነህ ሲለው አንድሬዝ እባላለሁ አባትህ ነኝ ይለዋል። ሚኬሌ ግን አላመነውም ነበር። አንድሬዝም ታሪኩን በሙሉ ያጫውተዋል። አንድሬዝ ራሻ ውስጥ ነበር የሚኖረው። ሀገር ሰላም ብሎ በተቀመጡበትም አንድ ኒውክሌር ፈልቶ እንደነበር ይነግረዋል። በዛ ምክንያት በቦታው ከነበሩ ሰዎች የሚወለዱ ህጻናት በሙሉ አስማት የሚመስል ኑሯቸው እንደሚወለዱ ይነግረዋል። እነዚህ ህጻናቶች ደስፒካልስ በመባል ነው የሚታወቁት። የራሻ መንግስትን ውትድርና ለማሰልጠን ዘዲቪዥን ወደሚባል ካምፕ ይልካቸው ነበር። ካምፕ ውስጥም በጣም ነበር የሚያሰቃዩቸው። ልጆቹ በጣም ኃይላቸውን ስለሚያስጠቅሟቸው አቅመ ቢስ ሆነው ነበር። በዛም ምክንያት ከአንድሬና ከሚኬሌ እናት ውጪ ማናቸውም የመውለድ አቅም አልነበራቸውም። ከሁለቱም ሚኬሌ ይወለዳል። ነገር ግን የወለደችው ልጅ እንኳን እናትየው ሳታቅፈው ልጁን ይወስዱባታል። ስለዚህ አባትና እናት ልጃቸውን ይዘው ከቦታው ለማምለጥ ይሞክራሉ። ወታደሮችም ያሳድዳቸዋል። የአንድሬ ኃይል የሰውን አእምሮ ማንበብ ይችላል። የሚኬሌ እናት ደግሞ መሰለፍ ትችላለች። አንድሬ ልጁን ይዞ ማምለጥ ይሳካለታል። እናትየው ግን ተይዛ ትገደላለች። አንድሬ ልጁ ከሱ ጋር ከቆየ የእናትየው ዕጣ ፈንታ እንደሚደርሱ ስላወቀ ጆቫና በር ላይ አስቀምጦት ዞር ይላል። ከዛ በፊት ግን አእምሮዋን አንብቦ ጥሩ ሰው እንደነበረች ማጣራቱን አልረሳ ነበር። አሁን ላይ ግን የራሻ መንግስት የጠፋውን ልጅ የት እንዳለ እንደሚያውቁ ይነግረዋል። ለዛም ነበር እነዛው ልጆች እየታገዘ የነበረው። ሚኬሌ ግን የሰማውን ነገር ማመን ይከብደዋል። አንድሬም ለመውራት ጊዜ የለንም ሲል ይነግረዋል። ምክንያቱም ካጠገባቸው የነበረው አሳጥማጅ አንድሬን ስለተጠራጠረው ፖሊስ ጠርቶ ነበረ። አንድሬም አንተ ስትሰለብ አብሮ የሚሰለብ ልብስ ነው ሲል አንድ ልብስ ይሰጠዋል። ከዛም የአሳጥማጁን የማስታወስ ችሎታ ነጥቆት ከቦታው ይሰወራል። ፖሊሶቹም ትንሽ ቆይተው በቦታው ይደርሳሉ። ጆቫናም ለባሲሊ ሚኬሌን በጉዲፈቻ እያሳደገችው እንደሆነ ተናግረዋለች። ባሲሊ የምንፈልገው ልጅ እሱ ሳይሆን አይቀርም ብሎ ያስባል። ባሲሊም ሚኬሌን ወደ ቤቱ ይወስደዋል። እየተመገቡ ሳለ ሚኬሌ የባሲሊን እጅ ይመለከተዋል። ጆቫና እየታገተች ሳለ እሷን ለማዳን ሲሞክሩ ውሻው የነከሰ ቦታ ነበር። የተጠራጠረው ሚኬሌም ሮጦ ለማምለጥ ይሞክራል። ቢሆንም ግን ባሲሊ ቤቱን ሙሉ በሙሉ ቆልፎት ነበር። ሚኬሌም ቶሎ ብሎ ልብሱን ቀይሮ ይሰለባል። ከዛም ከቦታ ያመልጣል። እየተሯሯጡም ሳለ ሚኬሌ የትምህርት ቤቱን ጉልበተኛ አይቫንም ሞተር ላይ ቁጭ ብሎ ይመለከተዋል። ሞተሩም ላይ ቆጡ አይቫንን ንዶ ይለዋል። አይቫንም በድንጋጤ መንፈሱን ይነደዋል። እዮ ካመለጡም በኋላ ሚኬሌ ራሱን ለአይቫን ያሳየዋል። ከዛም ስለታገቱ ልጆች ሙሉ በሙሉ ይነግረዋል። በቀጣይም የታገቱትን ልጆች ያሳየናል። ስቴላም አንድ ነፋስ ማስወጫ ትመለከትና እስቲ አግዙኝ ብላ ዘላ ትወጣለች። እንደምንም ተደባብቃ ካመለጠች በኋላ የእርዳታ አምፖሉ ጋር ትደርሳለች። ኢሞጂ ትስልና ወደ ሰማይ ታበራዋለች። ይህን ያየውን ሚኬሌ እሷ እንደሆነች ይረዳል። እሱና አይቫንም ወደ ቦታው መሄድ ይጀምራሉ። ልክ እንደደረሱ ጋርዶቹ ስቴላን ይዛታል። እንደምንም ብሎ አይቫን ሚኬሌን ወደ ውስጥ ያስገባዋል። ወደ ውስጡም ገብቶ ባሲሊ ጆቫና እና አንድሬን ሲከታተሏቸው ይመለከታል። ጆቫና እና አንድሬ ሚኬሌን አንድ ላይ ነው እየፈለጉት ነበር። ሚኬሌም አንዱን ጋርድ መጥቶ ይጥለዋል። ሌላኛውን ደግሞ በሽጉጥ አስፈራርቶ እና ስቴላ ያሉበትን ክፍል ያስከፍተዋል። ልጆቹን ካስወጣቸው በኋላ ጋርዶቹን አስገብቶ ይቆልፈባቸዋል። ከዛም ለልጆቹ ማን እንደሆነ ያሳያቸዋል። ከመሄዳቸው በፊት ግን ስቴላ እንደ ሰው እያለ እሱንም እናስወጣው ትላቸዋለች። ሚኬሌም ተከትሏ ትሄዳል። ነገር ግን ስቴላ ታስይዟለች። ሽጉጥም ደቀናበት ሳለ ራሷን ስታ ትወድቃለች። ለካ ያ ሰውዬ የሰውን አእምሮ መቆጣጠር ይችላል። ባሲሊ እና ስቴላ ሲቆጣጠራቸው የነበረው እሱ ራሱ ሰውዬ ነበር። ሰርጓጅ መርከብ የሚወርዱና ሚኬሌና ስቴላን እዛ ውስጥ ይከቷቸዋል። ከቦታው ከማምለጣቸው በፊት ግን አንድሬና ጆቫና አይቫንን ያገኙታል። ያሉበት ቦታ ላይ በአንድ ደቂቃ እንዲፈነድ የተደረገ ቦምብ ተቀምጧል። ቶሎ ብለውም የታገቱትን ልጆችና ባሲሊን ከቦታ ያወጧቸዋል። አንድሬም የባሲሊን አእምሮ ያነበውና የሆነ ሰው እየተቆጣጠረ ነበር ሲል ነግራታል። ቶሎ ብለውም ፎቁ ሳይፈነዳ ከቦታው ሮጦ ወጣሉ። ሰርጓጅ መርከብ ውስጥ ያለው ሚኬሌ ሌላም ኃይል እንዳለው ይረዳና ቦታውን ማተረማመስ ይጀምራል። ኃይሉንም በመጠቀም ያሉትን ሰዎች በሙሉ ይገላቸውና እሱና ስቴላ ማምለጥ ይችላሉ። ከሰርጓጁ መርከብም ይወጣሉ። የሚኬሌንም የመሰወር ኃይል ሁሉም በቦታ ያለው ሰው ይመለከታል። ይህንንም የተመለከተው አንድሬ በቦታ ያለውን ሰው በሙሉ የማስታወስ ችሎታ ማስወገድ አለብን፣ አለበለዚያ ግን አንተ መፈለጋቸውን አያቆምም ሲል ይነግረዋል። ሚኬሌም እሺ ብሎት ስቴላን ይሰናብታታል። አንድሬም እንዳለ ያደርጋል። ሁሉም ሰው ነገሮቹን ረስቶ ወደ ዕለት ተዕለት ሕይወቱ ይመለሳል። በቀጣይም ወደ ራሻ ይመልሰናል። ሞታለች የተባለች የሚኬሌ እናት አልሞተችም ነበር፣ ቆስላ ነበር እንጂ። ያንን ሁሉ ሰዓት ሚኬሌን ስታስፈልገው የነበረችው የገዛ እናቱ ነበረች። ጋርዷም ሚኬሌን አላገኘነውም፣ ነገር ግን መንትያቱ ናታሻን ማግኘት ይችላል ይላታል። ወደ ኋላም ተመልሶ አንድሬ ሲያመልጥ ሁለት ልጆች እንደነበረ ያሳየናል። ፊልሙ ናታሻ ሞሮኮ እንዳለች ነግሯት ያልቃል። ፊልሙ ያየችሁትን ይመስላል።
ሌላ ፊልሞችን ለመመልከት ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።